ዘፍጥረት ምዕራፍ 12 እግዚአብሔር አብርሃምን አለው ከሀገርህ ከዘመዶች ከአባትህ ቤት ተለይተህ እኔ ወደማሳይ ምድር ውጣ። አንገራ ቢያስሙ ሲት ባይ ወራከትራ ኦበላያ ከትራ ሃዳ ከትራ አባ ከትራ እኙለ ወዶ ይላል ጫልየን ባይ ዛሬ የሆነ ሰው ከሆነ ነገር ውስጥ ይወጣል። ቁጥር 2 እንደዚህ ይላል ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህን አከብራለሁ፣ ለበረከቱ የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ፣ የምድር ነገዶች ሁሉ ባንተ ይባረካሉ። አብርሃምም እግዚአብሔር እንደነገረው ሄደ። ይሄን ቃል ይዞ እየሄደ እያለ የሚበላ ነገር የለም። ዋንኛ ተሙንጅሩ አብርሃም ዋቀዮን እትዱበተ ባይራበር ዋኛቱ ዳቤ አንዳንድ ጊዜ እግዚአብሔር ተናግሯችሁ ነገር በዚህ ይዘጋል፣ በዚህ ይዘጋል፣ በዚህ አረ እግዚአብሔር የምትሉ ሰዎች ጊዜው ደርሷል። የእናንተ ነገር አሁን ይፈታል። እግዚአብሔር አውርቶ ነገር ተዘግቷል። ልክ ነው። እግዚአብሔር አውርቶ ነገር ተበላሽቷል። ልክ ነው። ዘርታታ በራም ብር የለም ምንም የለም፣ ግን እግዚአብሔር አለ። ጨውና አሜን በለኝ። ለምሳሌ እግዚአብሔር እባርክሻለሁ ብሎ ዋቀዮን ኤባፍታቴ ተሲንጀደ ዋንን ቴነ ከሰና ጋልቴ ዋቀዮን ሲሰቤቲኒት የሮኬቲኒት የሮንኬ ዱፋጅራ ጊዜ አይደለም። የሆነ ጊዜ ግን እየመጣ ነው ያለው። እኔ ትንቢት ልናገር፣ ይሄ አምላክ እግዚአብሔር ምስክሬ ነው። የተነገራችሁ ትንቢት በሕይወታችሁ ላይ ይፈጸማል። ወሰድኩት በልና ተቀመጥ። ወሰድኩት